ናችሁ ወይ? እንዴት ናችሁ? ቢስ ነው ያላልጆች ሰላም ነው። እኔ ያለሁላችሁ። ተወኝ በእናታችሁ ተወኝ፣ በቃ ታስጨንቁኝ። እንዴት ናችሁ? ዛሬ እንትን ጎፍሬላችኋለሁ። አላበጠርኩትም፣ ትናንት እንደተሰራሁት ነው። አይ ቲንክ እዚህ ጋር እና እዚህ ጋር አውጣለች መሰለኝ። ሙሽጥ አድርጌ አበጥረዋለሁ። ሞሽጪ አበጥሬው ካላማረኝ ማለት ነው በጣም ነው የምናደደው። እግዚአብሔር ምስክሬ ነው፣ እናደዳለሁ ገና ካሁን። ግን አይ ፊል ላይክ ማታ ተሸኮዬ ስለወጣሁ ነው። እና እዚህ ጋር ጉቺ ጉቺ ካለና እንዲህ ከቁጭ ካለ በቃ አቢማል እና ኦኬ። አሁን አንዴ መጀመሪያ እኔ ፕላኔት ሆኖ ፀጉሬ ይሄ እንደዚህ ጣውቶ አይደልቁምና እንዲደርቁልኝ ስለምፈልግ እንትን አደርጋቸዋለሁ። ወይኔ ቪዲዮን ላክልኝ እባክህ ከቤት አልወጣ። ላበጥር ግድ የላችሁ። አይ ፊል ላይክ ወይኔ አምላኬ ወይ እንዳው በእናትህ በቃ ተያናኩ። ሙሽጥ አድርጌ ላበጥረውና ሊያው አይመስላችሁ? እንትን ብየዋለሁ። እንትን ታረስኩት። እዩት። በዚህ በኩል ትንሽ አብጧል፣ እንደዚህ ብሏል። ይሄ ጭንቅላት እንዲህ ብሏል። አይ ዛሬም እንደማድረግ አልነገርኳችሁማ። ዛሬ ቀጠሮ ነበረኝ ከሆነ ሰው ጋር። ቀጣይ እነግራችኋለሁ። ቀጣይ ሳገኘው አይ ቲንክ ሳይመቸው ቀርቶ ነው መሰለኝ። እኔም በጣም ሹር አልነበርኩም፣ ግን ረስቶት ነው ፎር ሹር። እኔ ራሱ ትናንት ነው ትዝ ያለኝ፣ ግን ያው እኔ ፕላኑን ስላወጣሁት እንትን እንዳይል ብዬ ነበረ። ማታ ወደ ማታ ደግሞ ከዩቲ ጋር አገናኛለሁ ብዬ ነበረ። 10 ሰዓት ላይ አረኩት። የኔና የህሊና እንደምቀባጠረው ኤክስፖርት አረኩኝ ቪዲዮ እና አሁን ደግሞ ዩቲዩብ የሚሰራል ቲክቶክ ኤዲት የሚያደርግልኝ ልጅ እየጠበኩት ነው። ቪዲዮ እስኪልክልኝ ማለት ነው። እናንተ ኤዲተር ላይ ነው የምትናገሩት እንዴ? ምን ማለት ነው? ለምን የምትናገሩት ማለት እንዴ? ለምን ማልናገረው ካላስተካከለልኝ ታዲያ ራሴ አልሰራውም እንዴ? ያማችኋል እንዴ? በጣም ስላችሁ እንዴ ይሰራልኝ እንዴ? ላይክ ፌቨር እየሰራልኝ ያስመስላችሁ እኮ ከፍየው እኮ ነው የሚሰራልኝ። ምን ሆናችሁ ነው? እና ደግሞ ላይክ የሆነ እንትን አለኝ ብላችሁ ስትመጡ ማለት ነው እችላለሁ፣ አቅሙ አለኝ፣ መስራት እችላለሁ ብላችሁ ከመጣችሁ ፕራይስ ከተነጋገርና ካወራን ከተፈራረምን በኋላ ግዴታ አለባችሁ። እኔ አሁን ሌላ ላይክ ድጋሚ ሁለተኛ ስራ መስራት የለብኝም። ከዛኛው ኤዲተር ጋር የተፈጠረው ይሄ ነው። እናንተ እዚህ ቤታችሁ አትናገሪው። what you mean አትናገሪው፣ ትቀልዳላችሁ። ታዲያ ስራ እንዴት ነው የሚሰራው? አሁን እኮ እኔ ላይክ በየቀኑ ቪዲዮ ማየትም አለብኝ ግዴታ ማለት ነው። እንደኔ ማንም አይሰራውም እኮ፣ ግን ከኔ በላይ አሻሽሎ ቢሰራልኝ መልካም ነው። ግን ማይቴ ሳያው እንደ ተመልካች አንድ ቪዲዮን ባይቼ ምንም ነገር ሳይበላሽ አላስፈላጊው ፓርት ተቆርጦ ምናምን ፖስት ቢደረግ እኔም አንድ አይቼው ቢሆን ጊዜ የሚገልብኝ ነገር አይደለም። ምክንያቱም ግፋቢል ከ20 ደቂቃ እስከ 40 ደቂቃ ነው አንድ ቪዲዮ እንደማይት ኢንጆይ ያደርገኛል። ራሴ እራሱ ኢንጆይ ማድረጋለሁ ቪዲዮ ማየት። ግን ኤዲት ማድረገው ከሆነ ያንን ቪዲዮ ማለት ነው ላይክ ለምን ኤዲተር አስፈለገ ነው? ገባችሁ አይደል? ፖይንቱ ላልገባችሁ ሰዎች ነው ማስረዳው። አንደርስታንድ ታደርጋላችሁ። እንዲህ አይታችሁኝ አታውቁም መሰለኝ። ልጥፍ አድርገው እየለጠፍኩት ነው ባይዘው ይባላል። እንዲገባውበት እዚህ ፔስታን አታስነኩት። ይማናችሁ ፍሪዛችሁ መሰለኝ እኔ አላውቅም፣ ግን ባታስነኩት መልካም ነው። ፍሪዙ ይማን ፔስትራ ግን ጫፍጫፋን እንድተኛ እኔ ፀጉሬ ነግሬያቸዋለሁ። ካላማረኝ በጣም ብዙ ነገር ነው የሚደብረኝ። በጣም መነጫነጫ ሆፍሊ ደግሞ ሲነፋ ይሆናል ብዬ አስባለሁ። ምን ሆንኩላችሁ መሰላችሁ? የቲክቶክ ቪዲዮ ኤዲት አደረኩኝ ማለት ነው። ሰዓቱ ዝም ብሎ እየሄደ ነው። እኔ እና ነፍኩኝ ጭራሽ ኤዲት ያደረጉ ቪዲዮዎች አሉ። ለሱ ላገለት ወይስ ነው ኤዲት አድርገው እንደዚህ የሚቆይ ከሆነ እያልኩ ነው ማለት ግራ ገባኝ። ላይክ ኃላፊነት ወስጄ ኤዲት ማድረግ አለብኝ ወይስ መተኛት ነው ያለብኝ? ግራ ላይክ ቲክቶክን ኤዲት እያደረኩ ነው፣ ግን ሌላ ኤዲት የሚደረግ ቪዲዮዎች ደግሞ አሉ የቲክቶክ ራሴ ኤዲት ማድረጋቸው ማለት ነው።
ግን የዩቲዩብን ደግሞ ኤዲት እንዲያደርግልኝ ልኬዋለሁ እና አላከልኝም። እኔ በቃ እንዴት እኮ አንደርስታንድ እኮ ማድረጋችሁም ኡፍ እኔ አሁን መደወል ራሱ አስጠላኝ። እግዚአብሔር እንድታየው ነው ሼም ቪዲዮ ለራሱ ነው ለአንተም ጭምር ነው ለነሱም ነው እንዴት እየተዋደድኩ እንደሆነ ያሳየኋቸው ነው የሚያሳይ ቪዲዮ ነው ይሄ። አየምሬ ነው እንደዛ እንትን ለማለት ምናምን ለማማረር ሳይሆን እዚህ ጋር የመጣሁት ላይ ሁሉም ነገር ያሳያችሁ ስለሆነ ነው። ግን ግራ ገባኝ ማረጋው ምን ላድርግ አልኩኝ። በቃ ምን ላድርግ ብዬ ቁጭ ብያለሁ። ሁለት ቪዲዮ ኤዲት አደረኩ ዝም ብዬ የቲክቶክ ቪዲዮ፣ ከዛ ደግሞ አሁን ሌላ ቪዲዮ ቲክቶክ ኤዲት ላደርግ ነው። ዩቲዩብ ዘጭ ነው ያለው። አሁን እናንተ ያልገባችሁ ነገር መሰላችሁ ቲክቶክ ላይ ፖስት ሳደርግላችሁ ቪዲዮ ቲክቶክ ላይ ፖስት ማድረገው ብዙ ጊዜ ዩቲዩብ ፖስት የሚደርሳችሁ በጣም ቆይቶ ነው ማለት ላይክ ዩቲዩብ የሆነ አሁን እጄ ላይ የሆነ የ4 ቀን የ5 ቀን ቪዲዮ አለ እኔ ጋር ማለት ነው። ሶ እኩል ለማምጣት እየሞከርኩ ነው። ግን ደግሞ እንዴት ላድርግ ማለት ጊዜ የሚሻማብኛል ነው ኤዲት ማድረግ ከሆነ እና ኤዲት አድርጌ ልጀምረው የምር ሐሳብ ሆኖብኛል። ሐሳብ ነው የሆነብኝ። እኔ አሁን ከጀመርኩኝ በቃ አልሰማችሁ ኤዲተር ማያስፈልገኝም። ግን እኔ ቢዚ ልሆን ሌላ ስራ አልሰራ እና ደግሞ ለምን መስራት አለብኝ? ለምን እሰራለሁ? ቀጣልኩ አይደል እንዴ ኤዲተር እንዴ? ይሄን እኮ ነው ማሰብ ያለባችሁ እናንተ። ኤዲተር ቀጥሬ ለምንድን ነው ማይልክልኝ? ወጣቶች ስለሆኑ ነው ማዳመጥ የተሳናቸው። ግራ ገባኝ ይላችሁ። ይሄኛው ኤዲተር ምን እንዳደረገኝ ንገራችሁ። ሁለት ቪዲዮ ላኩለት ዛሬ ከምትመጣ ብዬው ሁለት ቪዲዮ ላኩለት። ሶ የዛሬን ቪዲዮ እንዲያደርሰኝ እሱ ከነገ ወዲያ የሚለቀቀውን ቪዲዮ ነው ኤዲት ያደረገው። ሁላ አላለቀም ኤዲት እኔ እኮ ጋኔ ጋር ማለት እሱ እንደውም ያለቀለት በጣም አጭር ቪዲዮ ስለሆነች ነው። እና ደግሞ ያላኩለት ቪዲዮ አለ ሁላ ማለት ነው። አሁን የዛሬን ቪዲዮ ለነገ የሚሆነውን ፖስት ቪዲዮ ማስቀደም ይቀላል ወይስ ከነገ ወዲያ ያለውን ኤዲት ማድረግ ይቀላል? እሱን ነው ኤዲት ያደረኩት አይደል? ለምንድን ነው እሱን ኤዲት የምታደርገው? ለምንድን ነው የማታዳምጠኝ ነው እኮ ጥያቄ። ገባችሁ? ከሰማችሁ በስነ ስርዓት ወይ ካልገባችሁ ጠይቁኝ እንጂ በደንብ ነው የማስረዳው። እኔ እናንተ ጋር እንዴት ነው የማስረዳው? አለማዳመጥ ነው እንጂ እንዴ ነው። አሁን ልደውልለት ልጅ ምን ነክቶት ነው? እኔም ለአዲስ አልጀምርም ዩቲዩብ ቪዲዮን። አሁን እኔ ኤዲት ማድረግ በጀምር ሰዓት ይሄድብኛል። እሱ ኤዲት ያደርጋል ብዬ ከሰጠሁት ግን ኤዲት ማድረግ አለበት። ገባችሁ? ተቃጠልኩ፣ በእናታችሁ ተቃጠልኩ። ደግሞ አሁን ራሱ ሌላ ኤዲተር ልጅ ደወለልኝ ስትናደድ እንደዛ አይቼ ነው ምናምን። እኔ አሁን 4-5 እንትን ይሄኛውም ደውሎልኝ ነው። እኔ ከዚህም በኋላ ማስረዳት አልችልም ስራዬን። ኧረ በጣም ቀላል ስራ ነው፣ እግዚአብሔርን በጣም ተራ ስራ ነው። የኔ ኤዲቲንግ በጣም ተራ ስራ ነው። እኔ ብቻዬን እንግዲህ ሃንድል ማድረገው ነገር ነበር። አንድ ሰው ማድረግ ይችላል። እኔ ላይክ እየቀረጸ እኮ አይደለም ሁላ ኤዲት ማድረግ ነው። ሪከርድ ራሱ አንድ ከስንት አንዴ ነው የሚያደርገኝ። ራሴ ሪከርድ ማድረገው አብዛኛው የምፈልገው ኤዲተር ነው። ገባችሁ? ይሄን ልጅ ለማንኛውም ስልኩን ሴቭ ላድርገው። የሆነች ደውሎልኝ ነበር። ይሄም ጸባዩ ካላማረ ምንም አማራጭ የለውም። እና ላይክ እንዴት ሳታይ ምናምን አይቼ ነው ሃይር ማድረገው። ስራቸውን ልከውልኝ አይቼው ኦኬ እሺ። የኔ ስራ ባይዘው የሚከብድ አይደለም። ብዙዎቻችሁ የምትልኩልኝ ሶሻል ሚዲያ ማኔጅመንት ላይ የምትሰሩትን ቪዲዮ ነው። የኔ ቪዲዮ ትግስት ነው የሚፈልገው። ትግስት አስቀንትን ብሏችሁ የላችሁ ቪዲዮ ከሀስከፈ ድርድር ታደርጉታላችሁ። መጀመሪያ ኤዲት ብታደርጉት ነገር ላይ ከዛ ቁጭ ብላችሁ ማዳመጥ ነው። እያያችሁ ዙም ምንም ነገር ተራ ነገር እኮ ነው፣ ሌላ ነገር እኮ የለውም። ከዛ ሳውንድ ማስገባት ነው። ለኮፒራይት የምትጠቀማችሁ ሳውንዶች አሉ፣ እልክላችኋለሁ። ሳውንዱ በቃ 3 ሳውንድ ነው ሁላ እኮ የምትጠቀመው። እኔ ገና አድቫንስድም እኮ አላደረኩትም። ገና በደንብ አልሄደም እኮ እንዴ። ተይኝ እንጂ አትናደጂ እንዴ። ለምንድን ነው የማናደደው እንዴ? በጣም ነው የምናደደው። እኔ ሌላ ስራ ልስራ ወይስ መከራ ገባ? በእናታችሁ እንዴ አልናደድም ነበር። እግዚአብሔር ራሴ ሰውን እንዴት ኃላፊነት ወስጄ እንደምሰራ እኔ የማውቀው። ለሊት ሰርቼው አድሬ ለጧት አድርሼው ሌሎች ስራዎች ካሉኝ እሰራለሁ። ፕላስ ደግሞ እኔ ምን ብያለሁ ቪዲዮ ላይ የመጀመሪያ እንትን ላይ ፉል ታይም ላይክ ቢዚ የሚያደርግ ስራ ነው። ላይክ
ምንም ነገር መስራት አይጠበቅባችሁ ከኔ ስራ ውጭ ፉል ታይም ነው ሃይር ማድረግ ሶስ ፉል ታይም ስራ ሰው ነው ፈልገው ሳይድ ሀስለር ምናምን ከኔ ውጭ መስራት ብትችሉ ከሆነ አይ ዶንት ኬር አያገባኝም ስሩ ግን የኔን ስራ ማለት ነው ምንም አይነት ምክንያት ስጡኝ ለእንትን ለማለት አልፈልግም ምክንያት መስማት ሁሉ አልፈልግም አያገባ እዚህ ጋር ምንም አለኝ ነው ሌሎች እንትን መስራላችሁ ሰዎች አሉ ሶ እኔ ምክንያቴን አላቀርብም ለነሱ ሄጂ ኤዲተር እንትን ብሎብኝ ነው አይደለም እናንተም ታይት ዩቲዩብን ብቻ አይደለም ዩቲዩብ ኤዲት ባደረኩ ቁጥር ሌሎች እዚህ የሚሰራቸውን ስራዎች ያስተጓጉሉብኛል እሱን ነው ማየት ያለባችሁ አምሮይ ተጨናነቀ ጨነቀነቅ ሰው መቅጠረኝ ነው ጭራሽ ያጨናነቀኝ እንጂ ሳልሰራ ራሴ ኤዲት በማድረግ ሰዓት እንደዚህ አልጨናነቅም ነበር ግን ደግሞ የምር ደግሞ አሁን ደግሞ ሰው ያስፈልገኛል የሆነ ቪዲዮ አለ እሱንም በቃ እኔ ራሴ ልጀምረው እንጂ እኔ በቃ ድክም የሚለኝ ነገር ሰው ላይ ዲፔንድ ማድረግ ነው ዛሬ ሳማረባችሁ ነው ሶ አይ ፊል ላይክ ቤት አይደለም ምናምን እና ይቆያል ወይ መንገድ ላይ ኤዲት ያደረገው ነው አያደርስልኝም አሁን 8 ሰዓት ከምናምን ነው ሶ እሱ ኤዲት ያደርገ ብዬ ላኩ ቪዲዮ ኤዲት ማድረግ በጀመርኩኝ በጣም ረጅም ነው ኦሬዲ ስለጀመረው እሱ ነገ ይላክልኝ አሁን እናንተ ዛሬ ፖስት ማድረገውን እንትን አላደርግም ፖስት አላደርገውም በቃ የሚቆይብኝ ከሆነ ሌላ ቪዲዮ ኤዲት አድርጌዋለሁ ብሎኛል ግን በቃ እኔ ሁለተኛ ቪዲዮ ኤዲት አድርጌ ቀለል ያለ ቪዲዮ አለ እሱን ኤዲት አድርጌ ቀን አሳስችል ፖስትባችሁ ነው አያችሁ እንደዚህ ነው የሚፈጠረው ይሄ ነገር ግንባሬ በጣም ወጣው ተማራ ይታ ተናደሻለሁ አይደል እንዴ እና በቃ ለምን እንደምናደራቀም አትናደጂ ቺል ምንም ማድረግ አልቻልኩም ጋይስ እናቴ ትሙት በቃ ፎከስ ማድረግ አቃተኝ መስራት አልቻልኩም ሶ ቪዲዮውን ጨረስኩት አለኝ እሱ ደግሞ 8 ሰዓት እዚህ ነው አሁን እንደዛ ያለኝ ተሳምሰናችሁ እየገባ ነው ቴሌግራም ላይ ደግሞ ይቆያል ሲገባ ሴንድ ያደረገ ነው ፋይል አሁን እሱ ገብቶ ከዛ አይቼው ከዛ ቆራርጬው ገና ደግሞ ቆራርጠዋል በጣም ነው የምቆርጠው እንደዛ ቆላይ መቆራረጥ ደግሞ አንድ ተኩል ይፈጅብኛል እኔ ማለት ነው ቪዲዮን በስንት ማየት ስላለብኝ ማለት ነው እና ከዛ ደግሞ ሌላኛውን ቪዲዮ ልጀምረው ነበር እሱም ረጅም ነው ቪዲዮ ሶ ከዚህም በኋላ ቪዲዮ ማድረገው አጭር አደርገዋለሁ ማለት ነው ኤዲተር የሚሰራችሁ ከሆነ ከባድ እና አሁን ሻወር ልውሰድ ቁጭ ከማለት አንዳንድ ጊዜ በቃ ምንም ማድረግ አቅቷችሁ ያገም ከምን ልጀምር ወይኔ ከምን ልጀምር ብላችሁ በቃ አሁን ማድረግ የምችለው ነገር ደግሞ ቀጠሮም አለኝ እንጂ ደግሞ ማለት ቀጠሮዬ ማታ ሁላ አልነበረም በጊዜ ብጨርስ መጀመሪያ ዛሬ ነበረኝ ስራ ነበረኝ ሁላ እሱ ቀጠሮ ቀረ እሱ መቅረጡ እንደውም ሰላም ነው እዛ በሆነ ይሄን ቲክቶክ ራሱ ፖስት አላደርግም ነበር ማለት ነው ሶ ነገራችሁ ለምን እንደዚህ ልምቱኝ ምድር ቲግራስ አካውንት አይደል እንዴ ቲክቶክ አይደል እንዴ ብሎ እንደምታካብጁ ነው አትበሉ እኔ እንደ ስራ ነው የማየው ቢሮ እንዳልገባው ነው የምቆጥረው ሶ ያ እንደዛ ነው ማስበው ሻወር ልግባ እና ምሳ ልብላ ከዛ ልለባብስ ዝም ብዬ ግዴላችሁ ከዛ ልለባብስ ከዛ ረጅም ሰዓት ቁጭ ስለምል እንደዚህ ቁጭ ብዬ ነው በነገራችሁ ላይ አንድ ሰዓት የምገለው እንደዚህ ቁጭ በማለት ነው እንደዚህ ማረገው ነገር ብዙ ነገር አለ ከዛ ምን ላክ ከየትኛው ጀምር ከዛኛው ቪዲዮ ጀምር ወይስ ከዚህ ይልክልኝ ይሁን ገና እሱን ነው ማሰብ እንደዛ ከለፈው በኋላ ከላከልኝስ በኋላ ደግሞ ምን አገባችሁ ሶሻል ኮስተርኩ ምናምን በኋላ እስከዛ ቪዲዮን ጨርሶ ከላከልኝ እሰየው ልኮልኝም እኮ ነው የምላችሁ ገና ጊዜ ፈጃለሁ እያልኳችሁ ነው ገባችሁ ራሴ ጀምሮ ግን አሁን እችላለሁ ግን እየሰራሁት አይደለም እንዴ ምን ላድርገው ኦኬ ሻወር ልግባ ቁርስ በደምብ ስላልበላው ምሳ ልብላ አሁን ኦሬዲ እዛስ ሆኗል ጥርግ አድርጌ ልብላ ቡና ጌጥ ያላ ቡና ጣጅ ቡና ይጠጣ ከዛም በኋላ ትንሽ ስትረስ እንዳልሆን ሙዚቃ ያዳመጥኩ እንስራ ይመስላችሁ ላይክ ቁጭ ማለት መልካም አይደለም መንቀሳቀስ ነው ሳልሰራው ደከመኝ ሳልሰራው አስቤው ደከመኝ
አስቤውም አይደክመኝም ሰራዋለሁ። ዛሬ ፖስት አደርጋለሁ። ስለዚህ ከዚህ በኋላ ግን አንዴ ቁጭ ብላችሁ ማውራት አለብሽ። እንደዚህ እንዳትጨናነቂ። እሺ በሩን ቆልፊና ሂጂ። እሺ ሻወር ገብቻለሁ። ያቀረበኝን ሁሉ አንዴ ባይዘው ማለት ነው። እኔ ዳክምባችኋለሁ። የሆነ ነገር ወይ ከበላው የሆነ ነገር ካረኩኝ አሁን ሾራሶች ይከብደው ይወጣልላል። ራሴ ማሰስ አለብኝ። ለዋል ንቂ እንጂ አትዘዥ እንጂ እፈዛለሁ። ባይዘው አንዴ ፈዝ ቅርት ትላለህ። እንዳልፈዝ ምን ማድረግ አለብኝ? አንዴ ምለብሰው ልብስ ላውጣ። እስከዛ ቪዲዮ ከገባ ነው። ካልገባ እንግዲህ ልብስ ጨራርሰሽ ቁጭ ብለሽ ኤዲት ታደርጊያለሽ። ፈጣንሽ ለዋል ታውቂያለሽ። አንቺ ፈጣንሽ ምን አይነት አውትፊት ልበስ? ባለፈው እንደዚህ አድርጌ ነው ቆንጆ አውትፊት ያመጣሁት። ገባው ፀጉር ስታይን ላይክ አየው። ከዛ ሳይ እንዴት ልብስ አለ እንዴት ልብስ ለካለኝ ልልበሰው አብዬ አሰብኩ። ዛሬም እዛ ማድረግ ይችላል። ደወለ። ጋይስ ምግብ ልበላ ነው። በሌላ ነገር ተስማማን። እስቲ ይሄው ስንት ደቂቃ ነው? ወይ ግን አትሊስት ይሄ ከቤት መውጣት ስለሚያዝገኝ የቤት መውጣት እንትኔን ጨርሼ ልውጣ አይመስላችሁም? የቤት ውስጥ የምሰራውን ስራ በላልቼ ከጠበቅኩት በኋላ ለመልበስ ምናምን አልቸገርም። ቪዲዮ እንደገባ ዳይ ወደ እንትን ልብስ ባይዘበይ ዝም ብዬ አሰብኩ። በአእምሮዬ ግራ ገባኝ፣ ተጨናነኩ። ልብስ ራሱ ማጋጋት ጋይስ የሚያምር ቀን ነው። በጣም ማርያም በጣም መውጣት ፈልጌያለሁ። በጣም ውጪ ጓደኞች ያሉና በ10 ሰዓት ነበር አልኳችሁ። ማርያም በጊዜ ላገኛቸው በጣም ፈልጋለሁ። ይሆናል በጣም ጓጓው ሁላ ላይክ ኤዲት አድርጌ መውጣት እንዳለብኝ ሳስበው በጣም ጓጓው። ግን አሁን ኮምፕሌን ማድረግ እናቆምና እንሰራለን ማለት ነው። ሜካፕ ልስራና ጌት ሬዲ ዊዝ ሚ ልስራ። ለቲክቶክም የራሴ ቃል የገባሁት ሀሳብ ስለሆነ ቪዲዮ ጌት ሬዲ ዊዝ ሚ ሳልሰራ አልወጣም። ከዛ ደግሞ ዘፈን ሳልሰራ አልወጣም። ከዛ ደግሞ ቲክቶክ ዩቲዩብ ቪዲዮ ፖስት ሳላደርግ አልወጣም ከቤት መውጣት እችላለሁ። አልወጣም። ራሴን ነው የከለከልኩት። ለምን ማድረስ አለብኝ ነው ቃላችን ማጠፍ የለብንም። እና አሁን ደግሞ ጭራሽ እያሳበድን ባለፈው የሆነ ጊዜ አንድ ቀን ዘርጌ ነበርና የሆነ በጣም በቃ እንትን ብሎኝ የራሱ ጉዳይ ምናምን ብዬ ማለት ነው። ከዛም ግን በየቀኑ እየሞከርኩ ስለሆነ ነው ለምን እንደዛ ማድረገው ጫና ያበዛውበት አብሮኝ በመጣው ቁጥር አይ ቲንክ የሆነ መንገድ ይፈልጋል ብዬ አስባለሁ። እና ያ ጓደኞቼን አላገኛቸውም እንትን ካላልኩ ቪዲዮን ኤዲት ካላልኩ ሀቁ ነው እሱ። ካላለቀ ፖስት ካላልኩ ኤክስፖርት ካላልኩት ቪዲዮን ከጨረስኩ ችግር የለም። ኤክስፖርት እያደረኩት እወጣለሁ። ፖስት እያደረኩት እሱ ችግር የለም። ግን ኤዲት ማድረግ ሳላስተካክለው አልወጣም ከዚህ ቤት። ነገራችሁ ልንገራችሁ ነገራችሁ ነበር። መውጣት ፈልጋለሁ ምናምን ብዬ
ሰዓቱ አሁን ስንት ሰዓት ሆነ መሰላችሁ? 11 ሰዓት ሆነ። ለበኋላ ለመቆየት ነው የለባበስኩት ምናምን ስወጣ ግን አይ ፊል ላይክ ማረፍት ይመስለኛል። ሁሉም ቀጥሬያት ነበረ፣ ዩቲዩብም ቀጥሬያቸው ነበረ። ባኬ ደግሞ ወንዱ ተረጋጋ ዲ ለሁሉም ትንሽ እንደማረፍድ ባልንገር በጣም እርግጠኛ ነኝ አረፍዳለሁ። እስካንድ ማርዬ ዛሬ ራሴ ፕላን አደረኩኝ፣ ራሴ ሰዓቱን ገፋሁት። እንትን ዩቲዩብ ጋር ወርሻት እንዴ በቃ እዛ ከሆነ እስከ 1 ተኩል ካለሽ አለሽ፣ ከሌለሽ በቃ እንግዲህ ይቅርታ ዩቲዩብ ኤዲት ላድርግና ለፖስት ማሪ ዝም ብዬ ከመውጣ። እሺ ቴንክ ዩ ፎር አንደርስታንዲንግ። እሺ ቻው በሉ ጀምር። ቡናውን ጣጁና እዚህ ጋር አችለኛ ካሜራማኑ እየደወለልኝ ነው እና እየዘገውበት ነው። ቦሌ ካለሽ ታቀብልሽ እያለኝ ነው። ቦሌ እስከሄድ ድረስ ሰዓቱ ይሄዳል። ከዛ በኋላ እኮ ገና ቪዲዮን ቁጭ ብዬ አየዋለሁ። ገና እኮ ኤዲት አደርገዋለሁ። ያልገባችሁ እኮ ነገር ገና እኮ ኤዲት አደርገዋለሁ። ሰዓት የለኝም። ስለዚህ ራሴ እንደጀመርኩኝ ራሴ ኃላፊነት ወስጄ ራሴ ልወጣ። መጀመሪያ ሲጀምር የሙከራ ጊዜ ብዬ እንትን ማለት አለብኝ። ከዚህም በኋላ ኤዲተር እኔ እንጃ ብንግባባ መልካም ልጅ ነው ብዬ አስባለሁ። አሁን ግን ባይደውልልኝ በጣም ተናድቻለሁ። ኤዲቲንግ ቀጥል ገናደኝ ነው። እዚህ ጋር ማወራው ስለ ኤዲቲንግ ነው። ለእናንተ መጥቼ የምለፈልፈው ስለ ኤዲቲንግ ነው። በቃ የሆነ ሰዓት ካልተቀረፈ ሁሌም ጭንቅላቴ ላይ ያለውና ማስበው ነገር ኤዲቲንግ ነው። ገባችሁ? አላስኩኝ ቪዲዮዬን ኤክስፖርት ያረኩ ነው። ህሊና ትግስት አርጋ ጠበቀችኝ። ተመስገን ነው። ስራ ይዛ ነበር ሰው ይሄው ያያችሁት ነው። ምን ያህል ደቂቃ ነበር ይሄ ቪዲዮ? ደግሞ በጣም ረጅም ነበር። የሜርኩሪ ቪዲዮ ነበር። ዝም ብዬ በደንብ ነው ታዩት። ቶፕ ልቀይር እንደዚህ ደርሻ በጣም ይበርደኛል። በቃ እንትን እጅጌ ሙላት ለምን የጠራሁሽ ሙሉ ጌጥ ጠርቼሽ ራስዎት እግዚአብሔር ታይ በቃ ብያለሁ። በቃ ታዲያ ካልኩሽ ተጎት ታርጊው ይፈጣል። አወራላችሁ እኔ ካልኳችሁ የፈለገ ነገር ቢሆን ፕላን ቼንጅ ያደርጋል።
ግን ለስራ መስጠት አለብኝ ብዬ ወስኛለሁ ለራሴ ማለት ነው። ስራዬን ኮሚትድ ሆኛለሁ ለዩቲዩብ። ዛሬ ደግሞ ማመሰላችሁ ቮይስ ላከልኝ የተናያተ ከአውሮፓ ደውላልኝ። አልደወለችም፣ ደውላ ጨምረት ነው። ለዋልዬ በጣም ዴዲኬሽንሽ በጣም ደስ ይላል። በጣም ወደነዋል። ፎቶ እዚህ ጋር ማስገባላችሁ ይሆናል። ቀጣይ ኤዲተር ካላዛገኝ እናንተን ካላለኝ ፕሮሰሱ ካላዛገኝ ኤምባሲስና የትን ታውቃላችሁ ቲክቶከር ነች እና ውጭ ላይ ያለችው ከውጭ ነው ይገርምሻል። ማይሽ ቮይስ በጣም ደስ ይላል። እና ልብስ ቀየርኩኝ፣ ጫማ ቀየርኩኝ። የሚሞቅ ነገር ይሄ ልብስ ይሞቀኛል፣ ለዛ ነው ያልኩት። እና ደግሞ በቃ ይሄ አምሮዬ ምንም ሊሰራ አልቻለም። ልብስ ለማሰባው ዛሬ መዘነጥ በጣም ፈልጌ ነበር። መዘነጥ ፀጉሬን ትንሽ ደብሮኛል። እዚህ ጋር ወይ ነገ ሄጄ አስተካክለዋለሁ ወይ እያደረ ሊያምረኝ ይችላል። ሌስ ስለነበርኩ ምናልባት ለዛ ይሆናል ያስጠላኝ። በቃ ሽቶ የነዋት ሳምርስ ፐርፊውም ሳይመቃቆች እኮ ልብሴን ቀየርኩ። ቲክቶክ ቪዲዮ ሰርቻለሁ በዛ አለባበስ፣ ግን ልብሴን ቀየርኩት ነው። በቃ ይሁን ሌበር ነው አልኳችሁ። እግዚአብሔርን እኔ እኮ እንደዚህ ሁሌ እኮ ነኝ እንደዚህ። እኔ ስለተረዳችሁኝ አመሰግናለሁ። እኔ እኮ ይሄ ነገር ሁሉም ሰው ያጋጥማል አለው፣ ግን በቃ እናንተሻችሁ ገርሟችሁ ነው እንዴ? እኔ ሁሌ ገርመኛል ራሱ ሰው አይረዳኝም እንዴት እንደምቸገር ልብስ ለመምረጥ እና የሆነ ነገር ለማከናወን በቃ አይ ቲንክ ፒስ ነኝ። ጋራችን መቁረጥ ነው ያለብኝ። እንዲመጣ ከፈለግሽ ግንባርሽ እንዲሸፍን ፈልገሽ ነው አለኝ። ግንባርሽ አፈርሽ እንዴ? ተይኝ ስቸኩል የድካም ነው መቤቴ። እኔ ነገ በቃ ያለኝ ፕላን ካንስል አድርግና ግድ የለሽ ስልኬ ላይ ያሉት እንዳለ እኔ ካስተካከልኩና እንትን ካልኩኝ ራሴን ከገዛው እሱንም በደንብ ካስገዛሁት በቃ ሴክሲ ነኝ። እንደዚህ ላይክ ሁሌ እንደዚህ ብለብስ ለእኔ አይሰልችኝም። ለእናንተ ሊሰልቻችሁ ይችላል። እና የኔ ዴይ ቱ ዴይ አውትፊት ቢሆን ደስ የማይለኝ አውትፊት ደግሞ እንደዚህ ነው። ደግሞ ድሮም እንደዚህ ነው የምለብሰው። በቃ ወይ ቲሸርት ቶፕ ወይ እንትን ሱሪ፣ ከዛ ይሄ ጫማ ወይ ቡትስ። ይሄ ቡትስ ለመንዳትም ለእንትን ነው ስለሚመችኝ አድርገን እንሄዳለን ማለት ጊዜ በቃ አሚዚንግ ሆኖብሻል። አንቺ እኔ ማረግ ነው ይኸው ገና 57 ይሄ ቪዲዮ በጣም ረጅም ነው እና የሚኩድ በቃ የራስ አላቅም አልደልትም ብዬ ነው ዛሬ ሰልችቶኛል። በቃ ሳረዱ አስረዘምሽ ለምትላችሁ አፍ ያሳለፋችሁ ቤት ከፈለጋችሁ በቃ የሚቆረጥ ነገር አጣውለት እና እንደዛ ነው። በጣም ሴክሲ ነው። ይገርምሻል። ቀበቶ ይቅርብኝ ነው ይቅርብኝ ካልሽ ላክብሽ እንጃ አይተይ ያለኝ ቀበቶ እንትን አለማ። እስቲ በቃ ነው ህሊና እንደሆነች በጣም አትቆጣም፣ ግን በሰዓቷ ባላቻት ሰዓት ትጠይቃቸዋለች። አትረሳ ህሊና። ይገርማቸዋል ጎበዞች። እና ደግሞ በጣም በቃ እኔ ከህሊና ብዙ ነገር ነው የተማርኩት። እግዚአብሔርን ልጣ ልደውልላት ለዩቲዩብ በቃ አልደብርም። እንግዲህ ፀጉሬ ግንባሬ አስጠላማ። እዚህ ጋር ሌላ እንደምትሰፋ አልሆነልኝም ወይስ እንትን ስለለመድኩ እንዴት ስለለመድኩ የሆነ ግንባሬ ቡጥጥ ያለ መሰለኝ ነው። ድሮም እንደዚህ ግንባራም ነበርኩ ድሮ። ትንሽ እዚህ ጋር ትንሽ ሸሸት አላለብሽም? ከድሮ ነው እኔ ነኝ። ተይው ብቻ ዝም ብዬ በቃ የሌለ ያለልኝ ቤቢ ሄር ላውጣ። ምን መከራ ነው እናታችሁ። ቤቢ ሄር ኩል አምጪ። ቤቢ ሄር የለም። ኩል ከተሽ ሁሉንም ሌላ ኩል የለኝም። አሁን እዚህ ያላችሁ አንዴ ሰመር ታደርጋላችሁ ማለት ምንም ማለት አይደለም። ተኩለሹ ነው እሙዬ ሲልሽ አዎ አባዬ ችግር አለ ትባላችሁ።
የታለ እንትን ግንባሬን መኳል ጀመርኩ በሉት። ስትሬት ነው እንትን አይልም። በቃ እንግዲህ እግዚአብሔር ይመስገን። እንውጣ ጋይስ፣ ወተናል። ሌትስ ጎ። ሰላም ነው አለን። ወይኔ ጉዴ ፈላ። እኔ ግን ቀንና ሌሊት እጓዛለሁ። መቼ ይሁን ማብቃዬ? ኧረ ምን ነው እለዋለሁ። በስመ አብ ወወልድ ቅዱስ። ምን ሆነሽ ነው? ቀንና ሌሊት እጓዛለሁ ትያለሽ እንዴ? እራስሽ ስንፍና እኮ ነው ይሄ እንዴ። እሺ ተመለሽ ተቀመጫ ካልፈለግሽ መውጣት። ኧረ በጣም ፈልግ እና እንዴ መፍትሄ አምጪለት እንዴ። መውጣትን ፈልገሽ ስራ መስራት ፈልገሽ አይሆንማ። አንድ ላይ አይሄድም። ይገርማችኋል። የማይሄድ ነገሮች ናቸው። ባላንስ ማድረግ ትችላላችሁ። ግን አሁን እግዚአብሔር ያውቃል። እኔ እነዚህ ውሾች ፈርጭ እንዲህ ብያለሁ ነው ውሾቹ የዚህ እንትን ህንፃ ውሾች መከሬን አበሉ እናታቸው። እኔ ወደ ከመኪናዬ ስወጣ ነው የምፈራው። ማይ ቤቢ ዛሬ ቀን ሙሉ ሳልወጣ ፍቅሬ አበባይ ይላችሁ። የትላንትና ሁዴ የራሱ እዚህ መኪና ውስጥ ነው። ዝደክም አነ ተዳኪመ የስ ፍቅርሽ ረፍት ነው። ወይኔ ረሳው። ዳቦ በቸኮሌት ማስቀባት ነበረብኝ። መንገዱን እየበለው ሄድ። ወይኔ ቴምሩን ቢያስኩት የአሜር ኩሬን ይኸውላችሁ ይሄን ፀጉር ስቀየር ማለት ነው ጠቆርኩኝ። ትንሽ ኮንሲለር ማምን አይኔ ሰራራኩኝ። የምን ምልክት አትሉ? ከዛ ደግሞ መልሼ አጠፋሁት። ሜካፕ መልሼ አጠፋሁት። ትንሽ ግን ጠቆርኩኝ። ለምን? እያረፍኩ አይደለማ፣ እየተኛሁ አይደለም። ተኝቼ ኧረ በቃ እንቅልፍ እየተኛሁ አይደለም። እንቅልፍ መተኛ ተቻለ አለብኝ ጋይስ። እያረፍኩ አይደለም። ታዲያ ማታ ምቶቹን ቀንሽ እንዳትሉ፣ ከማታ ጋር አይገናኝም። እናቴ ተሙት ነው የምላችሁ። እሱ ነው እንደውም የሚያንቀሳቅሰኝ። እኔ ትንሽ ወጣ ብዬ ነፋስ ተቀብዬ ስመጣ ለኔ መልካም ነው። ገባችሁ? አይ ጓደኞቼ ማግኘት ደስ ይለኛል፣ ብቻዬን መውጣት ደስ ይለኛል። አእምሮዬን ፍሪ የሚያደርገኝ ነገር እሱ ነው። ለዛ ነው ያ ድሮ ቤት ራሱ እያለሁ በታክሲ እግዚአብሔርን በታክሲ ማለት ነው ከዚህ ትንሽ ብር እያለኝ የኖሬ ሲመጣ በታክሲ መሄድ በደንብ ይሄ ለቄንጥ ሄጄ አውቃለሁ። ዝም ብዬ በታክሲ ማለት ቄንጥ አይደለም ግን ያው በዛ ጊዜ ለኔ ቄንጥ ነው። እንትን ከረጅም መንገድ ስለምወድ መሄድ ኤርፎን አረግና ማለት ነው የገመዱን ከዚህ ቦሌ ነው ረጅም መንገድ ማቅ ወይ በባስሌት እንደ ምናምን በቃ ረጅም ሰዓት መኪና ውስጥ ቁጭ ብሎ ዘፈን እያጣመመ መሄድ ላይክ ለኔ የሆነ እንትን ውስጥ እገባለሁ እና ፒስ ነው። ሶ ይሄ ሩቲኔ መኪና ውስጥ ምናምን ዘፈን ከድሮም የነበረው ነው። ቤት ውስጥ ሞኝ ሻወር ቤት እንዲህ ራሱ እየታጠብኩ ስፒከር ቲቪን አገናኝቼ በቃ ሳጸዳ ምን ስልም ቤት ነው ማሚ ጋር ነው የምላችሁ። ከቤቱን ቀውጥ ነገር ማድረግም ጭራሽ ለኔ አሁን ሰው ይገርማል። አይ ወጥቻለሁ። ኤክስፖርት እያደረገ ነው ቪዲዮ። በጣም መንገድ ዝግ ነው። ያ ዩቲ መጣባችኋለሁ እናንተ አለ ባላችሁበት ብለናለች። ሶሪና ቀንትና አይ ቲንክ ቅድሚያኛ ነው የምንገናኘው። እዚህ ጋር በዚህ በኩል የሚያልፈው የጭነት መኪና ብዛት በጣም ያስፈራል። ደግሞ አነዳዳቸው ይበስማ ወልድ እዚህ ጋር በጣም ትራፊክ ያስፈልጋል። በጣም ቀስ ማለት ጀመርኩ። አሁን በቃ እየተረጋጋው መጣሁ። መረጋጋት የለመድኩ ነው ማለት ነው። ከችኮላ ነው የተረፉት ነገር የለም።
እውነተኛ ውልቤ ጀጅታ ዛሬ ሞላይታ ዝጋባ ኦያ ማንም ይደውላል። ካሜራማኑ አያችሁ አይደለ? በጠብቀው አልገባም ቪዲዮ እስካሁን ምን አቤት ያልከፈለ ግን አለውለታ እኔ አምድዬን ስለምን ደዋልና የተለያዩ የሙዚቃ አንተሮቿ ስሜቶቿ አንድ ዘፈን እኮ አዳምጥ ቀናሽ ወይ ቀናሽ ወይ ቀናሽ 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 ያንቺ ነበር በፊት አትገቢኝ ወደሞ ያንቺ ነበር በፊት በሌላ ሳትጠንቂኝ ያንቺ ነበር አሁን ቀናሽ ወይ አሁን ተሰማሽ ወይ አሁን ከእንግዲህ የኔ ላደርግሽ ስትይ ቆሜ ጠብቅሽ ማፍቀር ያገኘው በቃ ብናደርግ ይሻላል ብለሻል። ቀናሽ እንዲህ ያልኩ አልተዝናናው አይሆንም። እናቴ ትሙትና እኔ እንደኔ ልዴትና እንደኔ 37% አምላኬ ሆይ እባክህን ቶሎ በል አምላኬ ሆይ እባክህን ፖስት አድርግልኝ እችን ብቻ እንደው ነገ በስርዓት አስተምረዋለሁ ልጁን። እኔም እኔ ጧት እኮ ባለ ኖሮ ስለምጠብቅ እኮ ነው ኤክስፔክት ማላደርገው እኮ ለዛ እኮ ነው ሁሉንም ነገር በራሴ ማድረገው። ግን ደግሞ እንደዛ ደግሞ ህይወት ላይ አይሆንም። የሆነ ነገር መስጠት አለባችሁ። በቃ እኔ ኤዲት ማድረግ የለብኝም። ኦፍ ኮርስ ባረግ ችግር የለም። ግን ነው ቀን ሙሉ ዛሬ ስለ ኤዲቲንግ አወራባችሁ ነው። ሶ ሶሪ ጋይስ። ይለዋል የራሱ ስሜት ነው ሁሌም ያዳምጣው እንደራሱ ያወራል ግን ይሉሃል ከእነሱ ሀሳብ ርቀሃል ሲያወሩ ስላንተ ብዙ ተረፈ ለኔ መዘዙ ተናደው ያወሩልኛል እኔ ግን ተመችቶኛል ይምጣል ይለዋል የራሱ ስሜት ነው ይለዋል ሁሌም ያዳምጠው ይለዋል እንደኔው አይደለም ያበዛን ስም ይለዋል ደግሞ እኮ ቆንጆ ነው ይለዋል ብዙ ፈላጊ ያለው ይለዋል ጨዋነት ያበዛል ይለዋል ፈሷል። ህሊና ወይኔ ወይ ያዳሽ ነሽ እንዴ? ህሊና መስለሽኝ እኮ እግዚአብሔርን ህሊና በአራት ብታባቻት ያው ነው አይደለም። እልሽ ጸጉሯ ስታይል አንዴ ነው መኪናው ሄደ ቢኮ እንዴት ነሽ? ሰላም ነው ህሊና ከትከሩቱ ሳትወጣ ነኝ እኔ። አዎ በቃ እንዴት ነሽ? ኦኬ አላውቃትም። ሰላም ነው እንዴት ነሽ? አውቃታለሁ። ሰላም ነው እንዴት ነሽ? በጣም አመሰግናለሁ። ደህና ናችሁ ወይ? የሆነ ምግብ ነገር ልበላ። አይ በቃ ዛሬ የለም ማሬ ጥሬ ሲሆን ቻው በሉ። ስሙ ጋይስ እንትን ህሉ መስላኝ ማለት ነው። እኔ ግን ቅሊታም ነኝ። ይኸውላችሁ ፀጉሯን ዞራ ያደሽ ቆማለች። እግዚአብሔርን ይሄ መኪና ህሉም ይሄው እችላችሁ ጥያን ህሊና ቸርች መኪናውን አየሁ ብዬ ሳታየኝ ብዬ ይኸውላችሁ ፀጉሯ በጣም እርግጠኛ ነኝ። ይሄው ህሊና ሄሎ አቹት አንቺ ቅሌት እዛ ጋር ብታየኝ ያደሽ እንዲቀርጬ ያንቺ መኪና ውስጥ ነበረች። እንዳንቺ አይታ ነው አይደል መኪና ያደሽ ሄሎ አለ ዞር ውስጥ ያደሽ ነች። ያዳሙና ራሱ አይ ነው ያዳሙና ራሱ እንዴት ነሽ? አንቺ ልጅ በጣም እየቆላሽ ነው ማርዬ። ስራ ዛሬ እናወራበታለን። አዎ አልሰማሽም? ላቆም ቦታ አለ ቦታ የቱ ጋር ላቆም? እናታችሁ እዚህ ጋር ላቆም። እንዲህ መሸኮል ግን አያስፈልግም። አሁን ያደሽ ስፋቱ ከቢራ ደቀኝ ለምን ብትቀርጪ ምናምን ብለኝስ ሌላ ሰው አስባችሁታል? አይ ቆይ እኔ ባንድ ያወርዱኝ ከመኪና እኔ ይገርመኛል። እንዴ ፓርኪንጎች ሊያስወርዱኝ። ኧረ እኔ ገና
ስንት ጣጣይን አስተካክዬ ተጓጉዬ ጫማ ቀይሬ ምን እዳበት ነው ልቄ ቀልድ አይደለም ጋይስ ያዝነው ሁለተኛዋ ጊዜ ከመኪና ባይዘው ከመኪና ውስጥ ገብቼ ተመልሼ ቁጭ ብዬ ነው የወጣሁት እሺ ትንሽ ቪዲዮ አፕሎድ ያደርግልኝ እሷም እየበላሽ ነበር አሁን መጥቼ እንዳወርድሽ ነው ደደብ ደንቆሮ ነው ያረጂ ቅድም እየበላሽ ነበር አሁን ደግሞ ዩቲዩብ ቢራሽ ግዳይ ይዛ ጥም ትላጣለች እንዴ ይዘዛ ለራስ ታናርጃለሁ ኤዲተር እያቃጠለኝ ነው እኔ ተይኝ በእናትሽ ምንም አልወጣለኝ ኤዲተር አስተምሪ ደስ ያለሽ አይዋት አውትፊት አምሮብሻል ከመኪናሽ ጋር ማች መኪና እንደገና ኧረ ነይ ጋይስ ተገናኝተናል ቤታችን ተሰናና ለነገ በጧት ቪዲዮ የሚያቀበለኝ እንደዛሬ አልዳከምም ነገ ጧት ከመጣልኝ ጧት ከሆነ ችግር የለብኝም ቤቴ ውስጥ እኮ ጧት እኔ መንሳት ችግር የለብኝም ግን ሞጣ ምናምን ከሆነ ነው ሆፕፉሊ ነገ ፊክስ እናደርጋለን ከኤዲተሪ ጋር ሆፕፉሊ ብዬ አስባለሁ ካልሆነም ግን እኔ ከዚህም በኋላ I'm not gonna feel sorry for anyone nothing ስላችሁ ይሄ ትራያል ምናምን ሞክሬ ነው ኮምቦል ትራያል አይቼ ምናምን በቃ ስራ ላይ ቀልድ ማለት ሰው ነው የሚያስፈልገው እግዚአብሔር ሶ ጋይስ ዩቲዩብ ይሄን ይመስል ነበር ሰብስክራይብ ማድረግ እንዳትረሱ ቻው